ተአምሪሁ ለአቡነ ኪሮስ ገዳማዊ ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። መናኝ ገዳማዊ የሆነ አባታችን አባ ኪሮስ ያደረገው ተአምሪ ነው። ጸሎቱና በረከቱ ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። እግዚአብሔርን የሚፈራ ስራው ያማረና የተወደደ ትህትናን የተመላ አንድ ሰው ነበረ። የቅዱሱን አባታችን የክቡር አቡነ ኪሮስ መታሰቢያ ወር በገባ በ8 ቀን የሚያደርግ እንግዳንም የሚቀበል ነው። በቅዱስና ጻድቅ አቡነ ኪሮስ ስም ለጾም አዳሪዎች ድህነት፣ ለድሆች ምጽዋትን ይሰጣል። በበጎ ስራና በብልጽግና ከዚህ ዓለም ሰዎች የሚመስለው የሌለ እጅግ ባለጸጋ ነውና እግዚአብሔር የወደደው በነፍስ በስጋው የተመረጠ የእግዚአብሔርን ጸጋ የተሞላ ነው። ለነፍስና ለስጋ የሚጠቅም ስራንም ከእግዚአብሔር ያገኝ ዘንድ ወደደ። ስለዚህም በጎ ነገርን የሚጠላ ሰይጣን ተመቅኝቶ በገንዘቡና በከብቶቹ በልጆቹና በሱም ላይ ታላቅ መከራ አመጣበት። ነቀዝና ትል ቸነፈር አመጣበት። ሀብትና ልጆች ሁሉ ፈጽመው በሞት ጠፉ። እርሱ ከሚስቱ ጋር ብቻውን ቀረ። እንዲህም ሆኖ ሳለ ለጦም አዳሪዎች ለድሆች ምጽዋትን መስጠት አልተወም። የገዳማውያን አባት የሚሆን ቅዱስና ክቡር አቡነ ኪሮስ መታሰቢያ ያደርግ ነበር እንጂ። ስለዚህም ዓይኖቹን ወደ ሰማይ አንስቶ ወደ እግዚአብሔር ፈጽሞ በጸሎት ተማጸነ። እግዚአብሔር የዚያን ሰው ልመናውን ሰምቶ ቅዱስ አባ ኪሮስ ከቤቱ ምጽዋትን የሚለምን ይህ ሰው ተመስሎ ወደ ቤቱ መጣ። በመንቀጥቀጥና በደስታ ሚስቱና እርሱ ተቀብለው ወደ ቤታቸው አስገቡት። ቤታቸው በእህልና ብር እንዲሁም ወርቅ በረከት ተመላ። ከመጀመሪያው የበለጠ ሆነ። የአቡነ ኪሮስ ተአምርን የእግዚአብሔር ድንቅ ሥራ አደነቁ። ይህን ድንቅ ሥራና ተአምር ያደረገው ክቡር አቡነ ኪሮስ እንደሆነ አውቀው እርሱና ሚስቱም የአገሩ ሰዎችን ሁሉ አመሰገኑ። የአባታችን የአቡነ ኪሮስ ጸሎቱና በረከቱ ለሀገራችን ሰላም፣ ለሕዝባችን ፍቅር፣ አንድነት ያድልልን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለቅዱሳን ጻድቃን አምላክ ልዑል እግዚአብሔር ምስጋና ይግባው።